እንደሚታወቀው መርከብ ከባህር በላይ እንጂ ባህር ከመርከብ በላይ አይሆንም። ተመሳሳይነት አንተም በዱንያ ውስጥ እንጂ ዱንያ ባንተ ውስጥ ልትገባ አይገባም። ዛሬ ልነግርህ የፈለግኩት ምን ያክል ዱንያን ከውስጣችን እናወጣለን፣ ወደ አላህስ ምን ያክል እንቀርባለን የሚለውን ነው። እርግጥ ነው ብዙዎች ይችን ዓለማዊ የሆነችውን ህይወት በብዛት ለማግኘት ሲሉና እንዲሁም ሀብታም ሆኖ ለመታየት ሲሉ በጣም ብዙ ውጣ ውረዶችን ያሳልፋሉ። ነገር ግን ሊያውቁት የሚገባው ነገር ሁልጊዜ ቀልባቸው ላይ ዱንያ በገባ ቁጥር የአላህ ሱብሓነሁ ወተዓላ ተወኩል ከውስጣቸው ይወጣል። ድህነትን በጣም ፈሪ ይሆናሉ። እንዲሁም ማጣትን፣ እንዲሁም አጥቶ ከሰው ፊት መቆምን ይፈራሉ። ማንኛውም ሰው ዱንያ ላይ ሲኖር የተጻፈለትን ይበላል። የትም ቦታ ቢሆን አላህ ሱብሓነሁ ወተዓላ ለሱ ያለውን ነገር ፈጽሞ አይከለክለውም። ያችን ነገር እስካላገኘ ድረስም ከዚች ምድር አይወገድም። አንተ እዚች ምድር ላይ ከመምጣትህ በፊት ሁሉ ነገር አልቋል፣ ተጽፏል፣ ተቀምጧል። ያንን ነገር ነው አንተ እየተገበርከው ያለኸው በዚህ ምድር ላይ ማለት ነው። ይሄን ስላችሁ ደግሞ ዱንያ ላይ ቁጭ ብላችሁ መብላት ትችላላችሁ ማለት አይደለም። አላህ አንድ ያስቀመጠው ህግም አለ። ይህም ህግ በዚህ ምድር ላይ ስበብን ማድረስ ግዴታ እንደሆነ ማለት ነው። ስለዚህ ጧት ተነስተህ ወደ ስራ ስትገባ ስበብን ልታደርስ እንደሆነ እያሰብክ ነው መግባት የሚኖርብህ ማለት ነው። ስበብን ካደረስክ በኋላ ግን አላህ ነው ላንተ ሲሳዩን የሚወስንልህ። ምንም ያክል ብትታገል አንተ የፈለግከውን ልታገኝ አትችልም። አላህ የወሰነልህን ግን ፈጽሞ ልታጣም እንደማትችል ልታውቅ ይገባሃል። ፈተናዎች ምድር ላይ በጣም ከተደራረቡብህና ከበዙብህ ይህንን አንቀጽ ልታስታውስም ይገባሃል። ሰየጅዐሉ ላሁ በዕደ ዑስሪን ይስራ። አላህ ሳያደርግ አይቀርም ከችግር በኋላ ድሎትን ሲሳይን ሳያደርግ አይቀርም። ዛሬ ችግር ነካኝ ብለህ ተስፋ የምትቆርጥበት ምንም ምክንያት አይኖርህም። አንተ በረሃብ እንድትሞት ከተፈለገ ምንም ያክል ብትሰራና ሀብታም ብትሆን ረሃብ ይገለሃል። አንተ በጥጋብ እንድትሞትም ከተፈለገ ምንም ያክል ድሃ ብትሆን በጥጋብ ትሞታለህ። የተጻፈልህን ትመገባታለህ። የምታስበውና የምትጨነቀው ስለ ትርፍ ነገሮች ከሆነ ያ ጭንቀትህና ሐሳብህ አእምሮህ ላይና ልብህ ላይ ሊቀመጥ አይገባም። ምክንያቱም ሁሌም ልቦናህ ላይ መቀመጥ ያለበት የአላህ ሱብሓነሁ ወተዓላ ተወኩልና በአላህ ላይ ያለህ መተማመን መሆን አለበት። በመጨረሻም ልታውቀው የሚገባው ሀብታም ከሆንክም ባንተ ላይ ሐቅን አላህ አስቀምጦብሃል፣ ድሃ ከሆንክም ባንተ ላይ ሐቅን አስቀምጦብሃል። የድህነት ሐቁ ምንድነው? ሰብር ማድረግና ባለህበት ነገር ላይ ማመስገን ነው። የሀብት ሐቁ ደግሞ በተሰጠ ሀብት ላይ ኃላፊነትን ልትወጣና አላህ የሚወዳቸውን ነገሮች ልታደርግበት ነው። እንዲሁም አላህን ልታመሰግነው ይገባሃል። ይህን ትሩፋት ሊያደርግልህ የሚችል ማንም የለም ከአላህ ውጪ። ስለዚህ አልሐምዱሊላህ በማለት አላህን አመስግን። ሼር ማድረግም እንዳትረሳ የዛሬው መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።